ሰላም ሰላም እንዴት ናችሁ ተማሪዎች? አመለወርቅ ነኝ። በዛሬው ቪዲዮአችን የ11ኛ ክፍል ባዮሎጂ ዩኒት 2 ስለ አኒማል አብረን የምናይ ይሆናል። ለዚህ ቻናል አዲስ የሆናችሁ ካላችሁ ይህንን ቻናል ሰብስክራይብ እንድታደርጉ ቪዲዮዎችንም ላይክ ያደርጋችሁ ያልገባችሁ ሀሳብ አስተያየትም ካላችሁ ኮሜንት ሴክሽን ላይ ማስቀመጣችሁን እንዳትረሱ። በዛሬው ቪዲዮአችን የምናየው ስለ አኒማል ነው። Characteristics of animal. They may be domestic animal, wild animal, or animals in zoos and sanctuaries. There are diverse group of animal in the world. ይላል ምንድነው አኒማል ስንል እንግዲህ እንስሳት ስንል just የቤት እንስሳ አለ፣ የዱር እንስሳ አለ፣ ዙ ውስጥ የተለያዩ ሳንክቹሪዎች ውስጥ ፓርክ ውስጥ ክለላ ተደርጎላቸው በጥበቃ ስርም ያሉ አኒማሎች አሉ። ስለዚህ አኒማል ስንል የሆነ ሲንግል ግሩፕ ኦፍ አኒማል ብቻ ሳይሆን there is diverse group of አኒማል አለ ማለት ነው። በአለማችን ላይ በተለያየ ቦታ ያሉ የአኒማል ታይፖች አሉ ማለት ነው። Animals are eukaryotic, multicellular, heterotrophic and sensitive to stimuli and they reproduce, protect themselves, move, respire, excrete, grow and have different body symmetries here. ያው እንደምናውቀው አኒማሎች ዩካሪዮቲክ ናቸው። ዩካሪዮቲክ ናቸው ስንል ዜራዋት ሜምብሬን ባውንድድ የሆነ ሴል አላቸው ማለት ነው። that means basically እንትኖችን ሊቪንግ ቲንጎችን ዩካሪዮቲኮች አሉ፣ ፕሮካሪዮቲኮች አሉ። ዩካሪዮቲክ የምንላቸው የራሱ የሆነ የተወሰነ እያንዳንዱ ሴል በሰውነታችን ውስጥ ዲፍረንት ፈንክሽን የሚሰጡ ኦርጋኖች አሉ፣ ሴሎች አሉ፣ ቲሾች አሉ። እያንዳንዱ ሜምብረን ባውንድድ ነው፣ የራሱ የሆነ ክልል አለው which means የሆነ በራሱ የሆነ ኒውክለስ ውስጥ ኒውክለስ አለው፣ ራሱን የቻለ ኒውክለስ አለ። ያ ኒውክለስ ደግሞ በሜምብረን በተለያዩ ሴል ሜምብሬኖች የተከለለ እያንዳንዱ ሴል የራሱ የሆነ ሴል ሜምብሬን ያለው ነው። ማልቲ ሴሉላር ነው ስንል ደግሞ which is made from what ኮምፖዝ የተደረገው ይሄ አኒማል ብለን የምንለው made up of more than what two cells ሲሆን ማልቲ ሴሉላር ነው። ሄትሮትሮፒክ ናቸው ስንል ደግሞ ኮንሱመሮች ናቸው። they are not producer as well plant እንደ ፕላንት እንደ እጽዋቶች ፕሮዲውስ አያደርጉም የራሳቸውን። they are eater ናቸው፣ የሚበሉት ናቸው፣ ይበላሉ። የተሰራውን ፎቶሲንቴሲስ የተደረገውን ነገር ይበላሉ እንጂ ፎቶሲንቴሲስ ቴክ ፕሌስ እንዲሆን አያደርጉም። ሴንሲቲቭ ቱ ስቲሙሌስ የሆነ ነገር በሰውነታቸው ላይ ሊሆን ይችላል፣ በኦርጋናቸው ላይ ሀፕን ሲያደርግ ስቲሙሊ ሪስፖንስ መስጠት ይችላሉ ማለት ነው። የሆነ ነገር ሀፕን ሲያደርግ እንደ ነን ሊቪንግ ቲንግ ሳይሆን እንደ ሊቪንግ ቲንግ ለዚያ ስቲሙሌት ምንድናቸው? ሴንሲቲቭ ናቸው፣ ሪስፖንስ የመስጠት አቅም አላቸው ማለት ነው። እና ደግሞ ዘይ ሪፕሮዲውስ የራሳቸውን ኮፒ መፍጠር የሚችሉ ማለትም ራሳቸውን ዘራቸውን መተካት የሚችሉት ናቸው። ራሳቸውን ደግሞ ከተለያየ ነገር ፕሮቴክት ያደርጋሉ። በተለያዩ ወይዎች ሙቭ ያደርጋሉ፣ ይንቀሳቀሳሉ፣ ሪስፓየር ያደርጋሉ which means የበሉት ምግብ በኦክሲጅን ተቃጥሎ ወደ ኤቲፒ ፕሮዲውስ ይደረጋል ወይም ደግሞ ወደ ኤቲፒ ይለወጣል ማለት ነው። ስለዚህ ይሄኛውም ፕሮሰስ ቴክ ፕሌስ ያደርጋል ማለት ነው። አኒማል ውስጥ ኤክስክሬት ያደርጋሉ፣ የተለያዩ ሜታቦሊክ ዌስቶችን ኤክስክሬት ያደርጋሉ፣ ያድጋሉ እና ደግሞ ዲፍረንት ቦዲ ሳይሜትሪ አላቸው ማለት ነው። ስለዚህ ይሄ ሁሉ ካራክተሪስቲክስ ኦፍ አኒማል ናቸው ማለት ነው። ሶ they are eukaryotic ናቸው፣ ማልቲ ሴሉላር ናቸው፣ ሄትሮትሮፒክ ናቸው እና ደግሞ ለተለያዩ ስቲሙለሶች ሴንሲቲቭ ናቸው ማለት ነው። ሌላኛው ደግሞ አኒማሎችን ካታጎራይዝ የምናደርግበት ወይ ነው። ይህም ደግሞ ያው ብዙዎቻችን ከላወር ሌቭል አንስቶ እስከዚህ እንሰማ ይሆናል። አኒማልን ካታጎራይዝ ስናደርግ ቤዝድ ኦን አብሰንስ ኤንድ ፕሬዘንስ ኦፍ ባክቦን ደግሞ የጀርባ አጥንት አላቸው ወይስ የላቸውም ብለን እዛ ላይ ቤዝ በመሆን አኒማሎችን ቨርታብሬት እና ኢንቨርታብሬት ብለን በሁለት እንከፍላለን። ቨርታብሬት የምንላቸው ፈርዘር ደግሞ ክላሲፋይድ ይደረጋሉ which are ሆሞተርሚክ እና ፖክሌተርሚክ ብለን በሁለት እንከፍላቸዋለን። መጀመሪያ ግን ቨርታብሬት ስንል
ባክቦን ያላቸው ናቸው። እነዚያ ባክቦን ያላቸው ደግሞ ሆሞተርሚክ እና ፎክሎተርሚክ ብለን በሁለት እንከፍላቸዋለን። ሆሞተርሚክ ብለን የምንላቸው ዋርም ብሌድድ አኒማል እንላቸዋለን። እነዚያ የራሳቸው ቦዲ ቴምፕሬቸራቸው ከኤንቫይሮንመንቱ ጋር ቼንጅ የማያደርግ ባሪ የማያደርግ የራሳቸው የሆነ ተርሞ ሬጉሌሽን በውስጣቸው ያለ እነዚያ ሆሞተርሚክ እንላለን። እነዚህም ማማሎች እና የተለያዩ ወፎች ብሎም ደግሞ አንዳንድ የአሳ ዝርያዎች ሆሞተርሚክ ናቸው። ፎክሎተርሚክ የምንላቸው ደግሞ ኮልድ ብሌድድ ናቸው። እነዚያም አሳዎች አሉ፣ ሪፕታይሎች አሉ፣ አምፊቢያኖች ሞስት ኦፍ ዘ ታይም አኳቲክ ኤንቫይሮንመንት ላይ የሚኖሩ እንትኖች አኒማሎች ፎክሎተርሚክ ይሆናሉ። ፎክሎተርሚክ ናቸው ስንል ደግሞ ሌላ ነገር አይደለም፣ ጀስት ከኤንቫይሮንመንቱ ጋር የራሳቸው ቴምፕሬቸር ቼንጅ ያደርጋል። ኤንቫይሮንመንቱ በጣም ሞቃታማ ሲሆን ቦዲ ቴምፕሬቸራቸውን ልክ እንደ ኤንቫይሮንመንቱ ቴምፕሬቸሩ ኢንክሪዝ ያደርጋል። ኮልድ ቴምፕሬቸር ወይም ደግሞ ኮልድ ቴምፕሬቸር ባለበት ኤንቫይሮንመንት የሚኖሩ ከሆነ ደግሞ ኢን ዘ ሴም ማነር የራሳቸውን ቴምፕሬቸር ሎው ያደርጋሉ ማለት ነው። ስለዚህ በቀላሉ ቨርታብሬት አኒማሎች ሆሞተርሚክም ፎክሎተርሚክም የመሆን ኤቢሊቲ አላቸው ማለት ነው። ኢንቨርታብሬቶች ደግሞ በጣም ብዙ ክላሶች አላቸው። ፎሪፌራ የሚባሉት አሉ፣ ፍላይቴሚያ፣ ብቻ ብዙዎች አሉ። እነዚያ ላይ ፎከሳችን አሁን እነሱ ላይ አይደለም፣ ቨርታብሬት አኒማሎች ላይ ነው ሞር ፎከስ የምናደርገው በዚህኛው ዩኒታችን። ኢንቨርታብሬቶችም ልክ እንደዚያው አንትሮፖዶች አሉ። እነዚያም ደግሞ እያንዳንዱ ውስጥ የተለያየ ክላሲፊኬሽን አለ ማለት ነው። እንዲቴል ወደ ውስጥ እንግባ። ኢንቨርታብሬት እና ቨርታብሬት አኒማሎችን። ኢንቨርታብሬት አኒማል ስንል አኒማል ዛት ዱ ኖት ሃቭ ዋት ባክቦን ኦር ቨርታብራል ኮለመን የጀርባ አጥንት የሌላቸው ወይም ደግሞ ይሄ ቨርታብራል ኮለመን ብለን የምንለው የሌላቸው ኢንቨርታብሬት አኒማል ይባላሉ። they found almost everywhere from the hottest desert and the deepest seabeds to the darkest caves and the highest mountain ይላል። እነዚህ ኢንቨርታብሬት አኒማሎች ከሞላ ጎደል ከቨርታብሬት አኒማሎች አንጻር ኤቭሪዌር አዳፍት አድርገው የመኖር ኤቢሊቲ ያላቸው። በጣም ሞቃታማ ቦታ ብንሄድም ኢንቨርታብሬቶችን አናጣም። በጣም ዲፐስት ሲቤድ የምንላቸው ማለትም በውሃ ውስጥ በጣም ደግሞ ሃይስት ፒክ ማውንቴኖች ላይም በጣም ደግሞ ዋሻ ውስጥ በጣም ዝቅ ያሉ ሸለቆ ቦታዎች ላይም ብንሄድ ኢንቨርታብሬት አኒማሎችን አናጣቸውም ማለት ነው። lack of a rigid internal skeletal system, they are soft-bodied, have an external skeleton called exoskeletal made from chitin, cold-bladed, and hence they do not regulate their body temperature ይላል እና ቨርታብሬል ኮልመን ወይም ደግሞ ባክቦን እስከሌላቸው ድረስ ሪጂድ ኢንተርናል ስኬሌታል ሲስተም የላቸውም። እኛ አሁን ሂውማን ቢንግ ቨርታብሬት አኒማሎች ነን። እኛ ቨርታብሬት አኒማል ስለሆንን ኢንተርናል ስኬሌታል ሲስተማችን ሪጂድ ነው። ዳትስ ዋይ ቆመን ራሱ መራመድ የምንችለው ደግሞ የተለያዩ አክቲቪቲዎችን ቀና ብለንም ዝቅ ብለንም ማድረግ ወይም ደግሞ ፈንክሽን ማድረግ የቻልነው ማለት ነው። ኢንተርናል ስኬሌታል ሲስተም ስላለን ሪጂድ ቦዲ ይኖረናል ማለት ነው። ነገር ግን ኢንቨርታብሬት አኒማሎች ባክቦን ወይም ደግሞ ቨርታብራል ኮለመን ስለሌላቸው ሪጂድ ኢንተርናል ስኬሌታል ሲስተም የላቸውም እና ደግሞ ቦዲያቸው ሶፍት ነው። ለዚህ ምንድነው ከተለያየ አታክ ይሁን ደግሞ ኢንተርናል ሲስተማቸው እንዳይጎዳ ኤክስተርናል ስኬሌታል ወይም ደግሞ ኤግዞስኬሌታል የሚባል ቦዲ ከቨር አላቸው ማለት ነው አንዳንድ ኢንቨርታብራል አኒማሎች። ያም ደግሞ የተሰራው ቺትን ነው። ቺትን ስንል ፖሊሳካራይድ ነው which is በጣም ስትሮንግ የሆነ ቦንድ ነው። ስትሮንግ የሆነ ቦንድ ከካርቦሃይድሬት ነው የተሰራው ማለት ነው ቺትን ብለን የምንለው እና ደግሞ ያ ሶፍት ኢነር ቦዲያቸውን ፕሮቴክት ያደርጋል ማለት ነው ከተለያየ አክሲደንት። እና ደግሞ ኢንቨርታብሬትስ ኮልድ ብሌድድ ናቸው ቅድም እንዳልኳችሁ which means do not regulate their body temperature። ያ ማለት ይሄኛው ግሩፕ ኦፍ አኒማል ወይም ደግሞ ኢንቨርታብሬት አኒማል ስንል ከኢንቫይሮንመንቱ ጋር እኩል ቦዲ ቴምፕሬቸሩ ምን ያደርጋል ማለት ነው ቫሪ ያደርጋል። እነዚያም ደግሞ ዚስ ግሩፕ ኢንክሉድስ እነዚህ ኤግዛምፕሎች ናቸው። ኤርዝ ወርሞች አሉ፣ ኢንሴክትስ፣ ስፓይደር፣ ስኔል፣ ስፖንጅስ፣ ጄሊፊሽ፣ ሎብስተር፣ ክራብስ፣ ሲስተር ኤንድ ስኳይድ
በጣም ብዙ አያሌ የሚባሉ ታይፕ ኦፍ ኢንቨርታብሬት አኒማሎችን ሊስት አውት ማድረግ እንችላለን ማለት ነው። ስለዚህ በቀላሉ ሪጂድ ኢንተርናል ስኬሌታል ሲስተም የላቸውም የሚለውን ሶፍት ቦዲድ ናቸው። ለዚህም ደግሞ አንዳንድ ኢንተርናል ቦዲ ፓርቶች እንዳይጎዱ ኤግዞስኬሌታል አንዳንድ ኢንቨርታብራል አኒማሎች ኤግዞስኬሌታል አላቸው። ይህም ኤግዞስኬሌታል የተሰራው ከቺትን ነው። ያም ሶፍት ኢነር ቦዲያቸውን ፕሮቴክት ያደርግላቸዋል ማለት ነው። ሶ በቀላሉ ኢንቨርታብሬት አኒማሎችን በዚህ ወይ መረዳት እንችላለን። ኔክስት ቱ ዛት ደግሞ ቨርታብራል አኒማሎች ምንድን ናቸው ስንል they are the most advanced group in the animal kingdom. Thus groups of animal possess a well-defined internal skeletal system which cartilage and backbone or vertebral column. ይሄ ደግሞ አኒማል ግሩፕ ወይም ደግሞ ኪንግደም አኒማል ውስጥ ከሚካተቱት ውስጥ በጣም ሞር አድቫንስድ ግሩፕ ኦፍ አኒማል ነው። ያም የተባለበት ምክንያት ዌል ዲፋይንድ የሆነ ኢንተርናል ስኬሌታል ሲስተምም ስላላቸውም ነው። ቨርታብራል አኒማሎች ልክ እንደ አኒማል ኪንግደም ውስጥ the most advanced የተባሉት ማለት ነው። እና ደግሞ ዌል ዲፋይንድ ኢንተርናል ስኬሌታል ሲስተም አላቸው ስንል ኢንክሉዲንግ እነዚህ ቨርታብራል ኮለመኖች አሉ፣ ካርትሌጆች አሉ፣ ባክቦኖች ወይም ደግሞ ቨርታብራል ኮለመን ያልኳችሁ እነዚህን ሁላ ኢንክሉድ ያደርጋል ማለት ነው። ሴፓሬትድ ኢንቱ አክሲያል ስኬሌታል ኤንድ አፔንዲኩላር ስኬሌታል። እሺ እዚህ ጋር ማወቅ ያለብን ነገር አክሲያል እና አፔንዲኩላር ብለን የምንላቸው አክሲያል የምንለው የጭንቅላታችንን እንዲህ ጭንቅላታችንን ሸፍኖ ያለው ስኩል ብለን የምንለውን ይቅርታ። ስለዚህ ቨርታብራል አኒማሎች ቦን አላቸው፣ ኢንተርናል ስኬሌታል ሲስተም አላቸው ስንል ካርትሌጆችን፣ ባክቦኖችን እና ቨርታብራል ኮለመኖችን ኢንክሉድ ያደርጋል ብለናል። ኦቨርኦል ደግሞ እነዚያ ቨርታብራል ኮለመን ወይም ደግሞ ባክቦናችንን አንድ ላይ ይዞ እስከ ጭንቅላታችን ያለውን ሴፓሬትድ ኢንቱ ቱ ፓርት እንላለን እንከፋፍላለን። ይህም አክሲያል ስኬሌታል እና አፔንዲኩላር ስኬሌታል እንላለን። ይሄኛው ሞር በዚህኛው ሴክሽን ሳይሆን በሌላ ቪዲዮ ስለ ሁለቱ አክሲያል ስኬሌታል እና አፔንዲኩላር ስኬሌታል ኢን ዲቴይል ዲፍረንሳቸውን ሰራላችኋለሁ። ነገር ግን ስኩል የምንለው ጭንቅላታችንን የያዘው አወር ብሬናችንን ከተለያየ ነገር ፕሮቴክት የሚያደርግልን ቦን ነው። ቨርታብራም ብለን የምንለው ደግሞ ከጀርባችን ከአንገታችን እስከ ሂፕ ቦናችን ድረስ ያለው ቨርታብራም እንላለን። ሪብስ የምንላቸው ደግሞ እንደ ረብራብ አይነት ነገር፣ ለምሳሌ ይሄ ቨርታብራል ኮለመን ከሆነ እንደዚህ ያሉ ጀርባችን ላይም ያሉት እነዚያን ሪብስ እንላለን ማለት ነው። ስለዚህ በቀላሉ እነዚህ ናቸው። The skull and vertebra protect the highly developed brain and the nerve cord respectively ይላል። ስኩል እንዳልኳችሁ ጭንቅላታችንን ሲጠብቅ፣ ቨርተብራል ደግሞ ነርቫችንን ምን ያደርግልናል ማለት ነው? ፕሮቴክት ያደርግልናል ከተለያየ አደጋ ማለት ነው። ስለዚህ በቀላሉ ቨርተብራል አኒማሎችን በዚህ ወይ መረዳት ትችላላችሁ። vertebrates have more complex and specialized organ systems such as circulatory system, respiratory system, nervous system and excretory system ይላል። ከኢንቨርታብሬት አኒማሎች አንጻር ቨርተብሬት አኒማሎች ሞር ኮምፕሌክስ የሆነና ስፔሻላይዝድ የሆነ ኦርጋን ሲስተም አላቸው። ይህን ስንል ስፔሻላይዝድ ነው ስንል ሰርኩላቶሪ ሲስተምም የራሱ የሆነ በራሱ ስፔሻላይዝድ ያደረገበት በራሱ ማስተር ያደረገበት የራሱ የሆነ ስራ አለው። ያም የሰርኩላቶሪ ስራ ምንድነው? ለምሳሌ ፓምፒንግ ብሌዶችን ወደ ሰውነታችን ኦክሲጅኔትድ የሆነ ብሌድ ወደ ሰውነታችን ማሰራጨት፣ ከሰውነታችን ዲኦክሲጅኔትድ ብሌድን መቀበል ወደ ሳምባ መውሰድ፣ ይሄ ሰርኩላቶሪ ሲስተም ውስጥ ያለ ነው። ሪስፓራቶሪ ሲስተም ስንል ደግሞ ሪስፓራቶሪ ሲስተም የራሱን ስራ ነው የሚሰራው which means ኦክሲጅንን ወስዶ የበላነውን ምግብ ብሬክ ዳውን አድርጎ ወደ ኤቲፒ የሚለውጥልን ሪስፓራቶሪ ሲስተም ነው። ሰርኩላቶሪ ሲስተም የሪስፓራቶሪ ሲስተምን ስራ መስራት አይችልም። ሪስፓራቶሪ ሲስተም ደግሞ የነርቨስን ስራ መስራት አይችልም። ልክ እንደዚያ አራውንድ ወደ 11 ወደ 12 የሚጠጉ ኦርጋን ወይም ደግሞ ቦዲ ሲስተሞች አሉን። ሁሉም የራሳቸው የሆነ ስፔሻላይዝድ የሆነ ስራ አላቸው፣ ፈንክሽን አላቸው ማለት ነው። ስለዚህ compared to invertebrate animal invertebrate animaloች more complex እና specialized የሆነ organ system አላቸው ማለት ነው። The circulatory system is closed circulatory system with ventral heart having 2 up to 4
ቻምበርስ ኤንድ ሚዲያን ዶርዛል አርተሪ እንዳልኳችሁ ነው። ሰርኩላቶሪ ሲስተም የራሱ ክሎዝድ ሰርኩላቶሪ ሲስተም ነው፣ የራሱን ስራ ነው የሚሰራው። የተለያዩ ቬንትራል ሄርቶች አሉ፣ ከ2 እስከ 4 ቻምበሮች አሉ። እነዚያ ቻምበሮች ደግሞ ሌፍት አትሪየም፣ ሌፍት ቻምበር አለ፣ ራይት ቻምበር አለ። ብቻ ወደ 4 የሚጠጉ ቻምበሮች አሉ። ሁሉም በቃ የራሱ የሆነ ስራ አለው። ሪስፓራቶሪ ሲስተምም ደግሞ የተለያዩ ጊልስ ኦር ላንግስ ኤንድ ዜ ሃቭ ዋት ሴንትራላይዝድ የሆነ ነርቨስ ሲስተም ዊዝ ብሬን ኤንድ ሴንሰሪ ኦርጋን አለው። ስለዚህ እያንዳንዱ ስራ ኤክስክራቶሪ ሲስተምን ብንል ሁሉም የራሱ የሆነ ስፔሻላይዝድ የሆነ ኦርጋን አለው ማለት ነው። ስለዚህ እዚች ጋር ይሰመርበት። ሞር ኮምፕሌክስ እና ስፔሻላይዝድ ኦርጋን ነው። ሰርኩላቶሪ ሲስተምም ክሎዝድ ሰርኩላቶሪ ሲስተም ነው። የራሱን የሆነ ፈንክሽን እንዲያካሂድ የሚያደርግ ነው። ሪስፓራቶሪ ሲስተምም የራሱ የሆነ ኦርጋኖች አሉት። እነዚያ ኦርጋኖች ደግሞ ከነርቨስ ሲስተም ጋር ከብሬናችን ጋር ኤቭሪቲንግ በቃ ነርቨስ ሲስተምን ብንወስድ ያ ከብሬናችን ጋር ከሴንሰሪ ኦርጋኖቻችን ጋር የራሱ የሆነ ሴንትራላይዝድ ምን አለው ማለት ነው፣ ኮኔክሽን አለው ማለት ነው። ኤክስክራቶሪ ሲስተምም ልክ እንደዚያው ፔርድ ኪድኒ አለ። ኤክስክሬት በምናደርግበት ጊዜ ለምሳሌ ከሰውነታችን ውስጥ ከደም የሚወጡ ቆሻሻዎች አሉ። ደግሞ ጀስት በቃ ሞስት ከደም በኋላ የሚመጡ ቆሻሻዎች አሉ በሰውነታችን በዩሪነሪ ሲስተም አድርጎ የሚወጡ ልክ እንደ ሽንት አይነት እነዚህ አሉ። ስለዚህ ኪድኒም በዚያ ላይ ይሳተፋል ማለት ነው። ሁሉም የራሱ የሆነ ስፔሻላይዝድ የሆነ ኦርጋን ሲስተም አላቸው ማለት ነው። ስለዚህ ቨርተብሬቶች ማማሎች አሉ፣ በርዶች አሉ፣ ሪፕታይል አለ፣ አምፊቢያኖች አሉ እና እነዚህን እንደ ኤግዛምፕል መውሰድ እንችላለን። ሁለተኛው ቶፒካችን ሪፕሮዳክሽን ኢን አኒማል ነው። አኒማል ቅድም መጀመሪያ ስንገባ ካራክተሪስቲክስ ኦፍ አኒማል ላይ አይተናል። which is እያንዳንዱ አኒማል ነው የተባለው ሁሉ ራሱን ሪፕሮዲውስ ያደርጋል ብለናል። ስለዚህ ሪፕሮዳክሽን ምን አይነት ሪፕሮዳክሽን ቴክ ፕሌስ ያደርጋሉ፣ አኒማሎች ራሳቸውን በሚተኩበት ጊዜ ምን አይነት መንገድ ይከተላሉ የሚለውን ነገር እናያለን። ሪፕሮዳክሽን is the process by which living organisms duplicate themselves ይላል። ሪፕሮዳክሽን ስንል እንዳልኳችሁ ህይወት ያላቸው ኦርጋኒዝሞች ራሳቸውን ኮፒ የሚያደርጉበት ፕሮሰስ ነው። እናም ደግሞ ባዮሎጂ ላይ ወይም ደግሞ አኒማሎች ላይ ሁለት አይነት ሪፕሮዳክሽን አለ። ይህም ሴክሹዋል እና ኢሴክሹዋል ሪፕሮዳክሽን በመባል ይታወቃል። Although the majority of animals undergo sexual reproduction and have similar forms of development, a few group of animals also undergo asexual reproduction. ያው እንደምናውቀው ኢኮሲስተማችን ላይ ወይም ደግሞ በቃ ኢንቫይሮንመንታችን ላይ ያሉ የምናያቸው አኒማሎች ወይም ደግሞ የግሩፕ ኦፍ ኦርጋኒዝሞች ቴክ ፕሌስ የሚያደርጉት ወይም ደግሞ ራሳቸውን ዲፕሊኬት የሚያደርጉት በሴክሹዋል ሪፕሮዳክሽን ነው። ይሁን እንጂ እንደዛ ቢሆንም እንኳን አንዳንድ አኒማሎች ኤሴክሹዋል ሪፕሮዳክሽንን በዚያ ራሳቸውን ሪፕሮዲውስ ያደርጋሉ ማለት ነው። ኤሴክሹዋል ሪፕሮዳክሽን ስንል ሪፕሮዳክሽን that involves a single individual common among invertebrates than invertebrate ይላል። ምንድነው ሪፕሮዳክሽን? ኤሴክሹዋል ሪፕሮዳክሽን የምንለው ሲንግል ኢንዲቪዥዋል ነው። which means አንድ ሲንግል ኢንዲቪዥዋል ወደ ሁለትና ከዚያ በላይ ሌላ ራሱን የሚመስል ወይም ደግሞ ራሳቸውን ዲፕሊኬት ያደርጋሉ። ይሄም ደግሞ በባዲንግ በፍራግመንቴሽን the most common ways እነዚህ ናቸው ማለት ነው። በቃ ሁለት ኢንዲቪዥዋል አያስፈልግም፣ ኤክስ እና ዋይ ሴል አያስፈልግም በዚህ ሰዓት ማለት ነው። ሲንግል ኢንዲቪዥዋል ወደ ተለያየ ምናልባት ራሱን ኮፒ አድርጎ ሁለት ሊወጣ ይችላል፣ ሶስት ሊወጣ ይችላል። ብቻ አንድ ሲንግል ኢንዲቪዥዋል ነው ወደ ሌላ የሚለወጠው ማለት ነው። ስለዚህ ይሄም ከቨርታብሬቶች ይልቅ ሞር ኢንቨርታብሬቶች ላይ ኮመን ነው። ከዚያም ደግሞ ባዲንግ እና ፍራግመንቴሽን the most common form of asexual reproduction especially in aquatic animals ላይ ይሄ ኮመን ነው ማለት ነው። The other form of asexual reproduction in animal is
ፓርቲዮጂኔሲስ ብለን የምንላቸው ይሄ ደግሞ ምንድነው? in this type of reproduction unfertilized egg develop into new offspring as in some insects and vertebrates ይላል። እንደምናውቀው ሪፕሮዳክሽን በሚካሄድበት ጊዜ ፈርቲላይዜሽን ቴክ ፕሌስ ያደርጋል። ነገር ግን ፓርቲዮጂኔሲስ ብለን የምንለው የኤሴክሹዋል ሪፕሮዳክሽን ታይፕ ላይ አንፈርቲላይዝድ የሆነ እንቁላል ወደ ኦፍስፕሪንግ ወይም ደግሞ ወደ ሌላ ኒው ኢንዲቪጁዋል ይለወጣል ማለት ነው። ይህም ደግሞ ኢንሴክቶች ላይ ኮመን ነው። ከኢንሴክትም ራሱ ሃኒ ቢ ላይ ሞር ኮመን ነው ማለት ነው። አስተውለን ከሆነ ከዚህ በፊትም በላወር ሌብል ላይ ተምረናል ስለ ፓርቲዮጂኔሲስ። አንፈርቲላይዝድ ኤጎች ወደ ኒው ኦፍስፕሪንግ ዴቨሎፕ የሚያደርጉት ሞስት ኦፍ ዘ ታይም እንደ ኤግዛምፕል የሚወሰደው ሃኒ ቢ ላይ ነው ማለት ነው። ስለዚህ ዊዛውት ፈርቲላይዜሽን ወይም ደግሞ ስፐርም ሴል አንድ እንቁላል ወደ ኦፍስፕሪንግ የሚለወጥበት ሂደት ፓርቲዮጂኔሲስ ይባላል ማለት ነው። ሁለተኛው ሴክሹዋል ሪፕሮዳክሽን ነው። ሪፕሮዳክሽን that involves two individual parents and requires the fusion of gametes from two parents which are male and female ይላል። ስለዚህ ቅድም እንዳልኳችሁ ነው ኤሴክሹዋል ላይ ሲንግል ኢንዲቪጁዋል ነው የሚያስፈልገው። ነገር ግን ሴክሹዋል ሪፕሮዳክሽን ላይ ደግሞ ሁለት ኢንዲቪጁዋል ፓረንቶችን ነው በመጠቀም ሪፕሮዲዩስ የሚያደርጉት። ይህም ደግሞ ፊውዥን ኦፍ ጋሜቶች ያስፈልጋሉ። ጋሜት ስንል ሜል ጋሜት እና ፊሜል ጋሜት። ሜል ጋሜት ስፐርም ሴል አለ፣ ፊሜል ጋሜት ደግሞ ኤግ ሴል አለ። ስለዚህ እነዚያ ፊውዝ ካደረጉ ኋላ ነው ሪፕሮዳክሽን ቴክ ፕሌስ የሚያደርገው ሴክሹዋል ሪፕሮዳክሽን ላይ። it produces offspring that have genetic material from both parents. በዚህኛው በሴክሹዋል ፕሮዳክሽን ላይ ፕሮዲውስ የሚደረገው ኦፍስፕሪንግ ጄኔቲክ ማቴሪያሉ ከሁለቱም ፓረንቶች ላይ ነው። which means ቅድም ሜል እና ፊሜልን ብለናል አይደል? ከሁለቱ ፓረንቶች ነው ማለት ነው። አዲሱ ኦፍስፕሪንግ ጄኔቲክ ማቴሪያልን ከሁለቱ ፓረንቶች ይወስዳል ማለት ነው። the parents are diploid organisms with a complete set of chromosomes or 2n እንላለን ማለት ነው። ስለዚህ ከእያንዳንዱ ፓረንት ከፊሜሏ አንድ ኤን ይመጣል፣ ከሜሉ ደግሞ ኤን ይመጣል። ስለዚህ የሚፈጠረው ከሁለቱ አንዳንድ ኤን ወስዶ 2n ወይም ደግሞ ዳይፕሎይድ ኦርጋኒዝም ብለን የምንለው ፕሮዲውስ ይደረጋል ማለት ነው። involves different male and female reproductive structure with different functions. yes እንዳል ምንድነው እንግዲህ ሁለት ኢንዲቪጁዋል ኦርጋኒዝሞችን ያስፈልጋል በዚህኛው በሴክሹዋል ሪፕሮዳክሽን ታይም ላይ ማለት ነው። ስለዚህ እያንዳንዱ ማለትም ሜል እና ፊሜል ራሱ የሆነ ሪፕሮዳክቲቭ ስትራክቸር እና እያንዳንዱ ሪፕሮዳክቲቭ ስትራክቸር የራሱ የሆነ ዲፍረንት ፈንክሽን አለው ማለት ነው። one of the most important function is the reproduction of haploid cells called gametes for the transmission of genetic information from parent of offspring ይላል። the most important function ደግሞ ምንድነው? haploid ብለን ወይም ደግሞ ጋሜት ብለን የምንለውን ኤንን ፕሮዲዩስ የሚደረግበት ፕሮሰስ ነው ማለት ነው። ከሴቷም ኤን ይመጣል፣ ከወንዱም ኤን ይመጣል። ስለዚህ ያንን ኤን የማምረት ፕሮሲጀሩ ወይም ደግሞ ፈንክሽኑ ራሱ the most important function ተብሎ ይወሰዳል ማለት ነው ከሁሉም። ይሄኛው ጋሜትም ለምንድነው የሚጠቅመው ስንል ያ የሚመጣው ኦፍስፕሪንግ ወይም ደግሞ አዲስ የሚፈጠረው ኢንዲቪጁዋል ጄኔቲክ ኢንፎርሜሽኖችን ከፓረንት ሴሎች ላይ ትራንስሚት የሚደረግበት ሴል ነው ማለት ነው ጋሜት ብለን የምንለው ወይም ደግሞ ሃፕሎይድ የምንለው። ስለዚህ what the function of haploid ተብላችሁ ብትጠየቁ transmitting what genetic information from parent to the new offspring ወይም ደግሞ ወደ አዲሱ ኢንዲቪጁዋል ብላችሁ መመለስ ትችላላችሁ ማለት ነው። in sexual reproduction males produce sperm and haploid cells in the testes where sperm cells are stored in the epididymis until ejaculation ይላል። ምንድነው ሴክሹዋል ሪፕሮዳክሽን ታይም ላይ ሜሎች ስፐርም ሴልን ፕሮዲዩስ ያደርጋሉ። ይህም ሃፕሎይድ ሴል ነው እንዳልኳችሁ ቅድም ኤን ነው እና ደግሞ ይሄን ፕሮዲዩስ የሚደረገው ቴስት ውስጥ ነው። for short period of time epididymis ውስጥ ስቶር ይደረጋል። ይሄን ሪፕሮዳክሽን ላይ ማየት እንችላለን።
ስፐርም ሴል ፕሮዲዩስ የሚደረገው ቴስትስ ውስጥ ነው። ስቶር የሚደረገው ደግሞ ኢፒዲድም ውስጥ ነው እስከ ኢጃኩሌሽን ድረስ ማለት። ኢጃኩሌሽን ስንል ደግሞ ሌላ ነገር አይደለም። ከኢፒዲድም ውስጥ ስቶር የተደረገው ስፐርም ሴል ወደ ኢፒደርም ውስጥ ስቶር የተደረገው ስፐርም ሴል ኢጃኩሌት ተደረገ ስንል ከዚያ ወጥቶ ወደ ሴቷ ሲገባ ነው ማለት ነው። ኢጃኩሌሽን ብለን የምንለው ሪሊዝ የሚደረግበት ፒሪየድ ነው ማለት ነው። እስከዛ ድረስ ኢፒዲድም ውስጥ ምን ይደረጋል? ስፐርም ሴል ስቶር ይደረጋል ማለት ነው። on the other hand females produce an ovum or egg haploid cell that matures in ovary, and the fusion of sperm cell with female gametes produces a zygote through the process of fertilization. ወንዱ ስፐርም ሴል ያዘጋጃል ቴስትስ ውስጥ እና ደግሞ for the short period of time ኢፒዲድም ውስጥ ስቶር ይደረጋል እስከ ኢጃኩሌሽን ድረስ። ኢን ዘ ሴም ማነር ደግሞ ሴቷ ኦቪዩም ወይም ደግሞ ኤግ ብለን የምንለውን ሃፕሎይድ ሴል ፕሮዲውስ ታደርጋለች። ያ ማቹር የሚሆነው የት ላይ ነው? ኦቫሪ ውስጥ ነው ወይም ደግሞ ማፀን ውስጥ። ማፀን ስንል ሌላ ነገር ማፀን ስንል ሞስት ኦፍ ዘ ታይም ዩትረስ አለ። ዩትረስ ውስጥ ሳይሆን አሁን ይሄኛው ማፀን ብለን የምንለው ኦቫሪ ኤጎች ፕሮዲውስ የሚደረጉበት እና ማቹር የሚሆኑበት ፋሎፒያን ቲዩብ አካባቢ ያለ ማለት ነው። እዛ ውስጥ ማቹር ይሆናሉ። ከዛ ደግሞ ፊውዥን ኦፍ ስፐርም ሴል ደግሞ ቴክ ፕሌስ ያደርጋል ማለት ነው ከዚህኛው ፊሜል ጋሜትስ ጋር ወይም ደግሞ ከኤግ ሴል ጋር። ከዛ ኋላ ዛይጎት ፕሮዲውስ ይደረጋል። ይሄኛው ኦቨርኦል ፕሮሰሱ ፈርቲላይዜሽን ይባላል ማለት ነው። there are two types of fertilization ሴክሹዋል ሪፕሮዳክሽን ውስጥ ሁለት አይነት ፈርቲላይዜሽን አለ። ኤክስተርናል እና ኢንተርናል ፈርቲላይዜሽን ይባላል። ኤክስተርናል ፈርቲላይዜሽን የሚባለው ፈርቲላይዜሽኑ ወይም ደግሞ the fusion of female gamete with a male gamete take place የሚያደርገው outside the female body ሲሆን ኤክስተርናል ይሆናል። ኢንተርናል ደግሞ within the female body ውስጥ የሚሆን ከሆነ ደግሞ internal ይሆናል ማለት ነው። እስቲ in detail እናያለን። in animals that use internal fertilization the egg are released from the ovary into uterine tubes for fertilization, but eggs are released into aqueous environment in animals that uses external fertilization. so animaloች internal fertilization take place የሚደረግባቸው animaloች ላይ egg ከኦቫሪ ወደ uterine tube ወይም ደግሞ ወደ fallopian tube ለፈርቲላይዜሽን ይላካል። አሁንም ዊዚን ፊሜል ሪፕሮዳክቲቭ ኦርጋን ውስጥ ነው የሚካሄደው የፈርቲላይዜሽን ማለት ነው። ነገር ግን ኤክስተርናል ፈርቲላይዜሽን ቴክ ፕሌስ የሚያደርጉ አኒማሎች ላይ ይሄ ኤግ ወደ አኩስ ኢንቫይሮንመንት የተለያዩ የውሃ አካላቶች ላይ ነው የተለያዩ እንቁላሎችም ሜሉም የራሱን ስፐርም ሴል እዛው አኩስ ኢንቫይሮንመንት ላይ ሴቷም ኤጓን አኩስ ኢንቫይሮንመንት ላይ ሪሊዝ ታደርጋለች ማለት ነው። ይሄ ኤክስተርናል ፈርቲላይዜሽን ቴክ ፕሌስ የሚያደርግበት ወይ ነው። the fertilization of an egg by sperm produces a single cell diploid fertilization egg is called a zygote or 2n. ስለዚህ fertilization of an egg by sperm produce የሚያደርገው ሲንግል ሴልድ ዳይፕሎድ ነው። ማለትም ኤግ ሴል 1 2n ፕሮዲዩስ ያደርጋል። ኤግ ሴል 2n n ከዛ ደግሞ ፕላስ ከስፐርም ሴል የሚመጣው n አንድ ላይ 2n ይሆናል ማለት ነው። ስለዚህ ፈርቲላይዜሽን በኤግ እና በስፐርም ሴል ፈርቲላይዝ ከሆነ ኋላ የሚፈጠረው ሲንግል ሴልድ ዳይፕሎይድ ፈርቲላይዝድ ኤጉ ዛይጎት ብለን እንጠራዋለን ማለት ነው። after fertilization a series of developmental stages occur in embryonic development. The first stage is cleavage, which involves a series of mitotic cell division of the fertilized egg. This cell division results in an 8-celled structure. ስለዚህ fertilization occur ካደረገ በኋላ ደግሞ series of developmental stages አሉ። መጀመሪያ ማይቶቲክ የሆነ ሴል ዲቪዥን ቴክ ፕሌስ ያደርጋል። ከዛ ሚዮሲስ እያለ የተለያዩ ስቴፖችን አልፎ ነው ማለት ነው ወደ ኢንዲቪጁዋል የሚለወጠው። እና ደግሞ እዚህ ጋር የረሳሁት ነገር የመጀመሪያው ስቴጅ የተለያዩ ስቴጆችን ነው እንግዲህ ፓስ አድርጎ አልፎ ወደ አንድ ኢንዲቪጁዋል የሚለወጠው ብያቸዋለሁ። ስለዚህ የመጀመሪያው ስቴጅ ምንድነው? ክሌቬጅ ይባላል።
እዚህ ጋር እንዳለው the first stage is called cleavage ይባላል which involves a series of mitotic cell divisions of the fertilized egg zygote ፈርቲላይዝ ከተደረገ በኋላ ማይቶቲካሊ ሴሉ ዲቫይድ ያደርጋል ራሱ ማለት ነው። ከዛ በኋላ this cell division results in an 8-celled structure 8 መጽሐፋችሁ ላይ ፊገሩን ማየት ትችላላችሁ። ፊገር 2.3 ላይ 8 የሆነ 8 ሴል ስቴጅ የሚባል ስቴጅ አለ። ዛይጎቱ በክሌቬጅ ወደ 8 ሴል ስቴጅ ይለወጣል። ክሌቬጁ ደግሞ ወደ ብላስቹላ እና ጋስትሩሌሽን የሚባል አለ ደግሞ ሴኮንድ ስቴጅ ላይ እሱንም እናያለን። ነገር ግን አሁን እዚህ ላይ ማወቅ ያለባችሁ ነገር የመጀመሪያው ስቴጅ ክሌቬጅ ይባላል። በዛ ላይ ማይቶቲካሊ ሴሉ ወይም ደግሞ ይሄ ዛይጎቱ ፈርቲላይዝድ የሆነው ኤግ ራሱን ዲቫይድ ያደርጋል። ያ ከዛ በኋላ ደግሞ ይሄ ዲቪዥን ሪዛልት የሚያደርገው 8 ሴልድ ስትራክቸር ሪዛልት ያደርጋል ማለት ነው። the second stage ደግሞ is another cell division and rearrangement of cell into hollow structure is called ብላስቱላ የሚባለው ደግሞ የሆነ ውስጡ ክፍት የሆነ አይነት ነገር አለ። መጽሐፋችሁ ላይ ፊገር 2.3 ኢምብሪዮኒክ ዴቨሎፕመንት የሚል አለ 11ኛ ክፍል ባዮሎጂ መጽሐፍ ላይ እሱ ማየት ትችላላችሁ። ፔጅ አራውንድ 28 ነው ካልተሳሳትኩ እና እዛ ውስጥ አለ። በሁለተኛው ስቴጅ ላይ ያ በክሌቬጅ ስቴጅ ላይ ወደ 8 ሴልድ ስቴጅ የተለወጠው በሁለተኛው ስቴጅ ላይ ደግሞ ብላስቱላ ሃሎ ስትራክቸር ይለወጣል። ያ ብላስቱላ ደግሞ አንደርጎስ ፋርዘር ሴል ዲቪዥን ያካሂድና ሪአሬንጅ ተደርጎ ወደ ጋስትሩሌሽን ይለወጣል ማለት ነው። ስለዚህ the process of gastrulation ፕሮዲዩስ የሚያደርገው ጋስትሩላ ነው። that has different cell layer አለው። ይህም ጀርም ላየሮች አሉ። በጣም ብዙ ዲፍረንት ታይፕ ኦፍ ላየሮችን ኢንክሉድ ያደረገ ስቴጅ ኦፍ ዴቨሎፕመንት ጋስትሩላ ይባላል። እና ደግሞ by the process of organogenesis thus germ layer later develop into different tissue types organs and organ systems ይላል። ስለዚህ እንዲህ ያለ የተለያዩ ቲሹዎችን ኦርጋኖችን እና ኦርጋን ሲስተሞችን ብሎም ደግሞ አንድ ኦርጋኒዝምን የሚፈጥርበት ሂደት አለ ማለት ነው። ሲምፕሊ አሁን the first stage አለ ክሌቬጅ ይባላል። ይህም 8 ሴል ስቴጅ 8 ሴልድ ስትራክቸር ይፈጥራል በማይቶቲክ ዲቪዥን። ከዛ ኋላ ደግሞ ፋርዘር ማይቶቲካሊ ሴሉ ዲቫይድ እያደረገ በሚሄድበት ጊዜ ደግሞ ብላስቱላ ይፈጠራል። ይህ ብላስቱላ የምንለው ደግሞ ሃሎ ስትራክቸር አለው። ያ ብላስቱላ በጋስትሩሌሽን ፕሮሰስ ወደ ጋስትሩላ ይለወጣል። ያም ደግሞ ጋስትሩላ ዲፍረንት ሴል ላየር አለው። ይሄም ደግሞ ጀርም ላየር ብለን እንጠራዋለን። እና ደግሞ by the process of organogenesis ምንለው ደግሞ የተለያዩ እነዚህ ጀርም ላየሮች ወደ ዲፍረንት ቲሹ ታይፖች ወደ ኦርጋኖች እና ወደ ኦርጋን ሲስተም የሚለወጡበት ሂደት ነው ማለት ነው። Organogenesis is the formation of organs during embryonic development. The embryo eventually develops into adult with all tissue type or organ and organ system ይላል ማለት ነው። ስለዚህ ኦርጋኖጂኔሲስ የምንለው ደግሞ እነዚህ ከጀርም ላየሮች ላይ የተለያዩ ዲፍረንት ታይፕ ኦፍ ኦርጋኖች ፕሮዲዩስ የሚደረግበት ሂደት ነው ማለት ነው። ከኤምብሪዮኒክ ዴቨሎፕመንት ስቴጆች ውስጥ አንዱ ነው ማለት ነው ኦርጋኖጂኔሲስ ብለን የምንለው። ሌላኛው እስካሁን ያየነው ሪፕሮዳክሽንን ማማሎች ላይ እና ደግሞ ጀስት እነዚህ ቨርተብሬቶች ላይ እንዴት ሀፕን እንደሚያደርግ አይተናል። አሁን ላይ ስፔሲፋይ እያየን ነው ሪፕሮዳክሽንን ኢንሴክት ይላል። ስለዚህ ኢንሴክቶች ላይ የተለያዩ ኢንሴክቶች አሉ። እነዚያ ላይ ሪፕሮዳክሽን ምን ይመስላል የሚለውን በፓርት 2 ላይ አብረን የምናይ ይሆናል። እስካሁን ካየናቸው ውስጥ ያልገባችሁ ነገር ካለ ኮሜንት ሴክሽን ላይ ማስቀመጥ ትችላላችሁ። እና ደግሞ ይሄኛውን ሾርት ኖት ይሄን ፓወርፖይንት መውሰድ የምትፈልጉ የቴሌግራም ቻናል ሊንኬን በኮሜንት ሴክሽን ላይ አስቀምጥላችኋለሁ። ሀሳብ አስተያየታችሁን ማስቀመጣችሁን እንዳትረሱ። አሁንም ይህንን ቪዲዮ ለጓደኞቻችሁ ሼር እንድታደርጉ ሪከመንድ አደርጋችኋለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ቆይታ